ትምህርት ውስጥ ይቅር እንድንባል ከእግዚአብሔር ዘንድ ከፈለግን እኛ ደግሞ ወንድሞቻችንን እህቶቻችንን እነሱን ይቅር ማለትና እነሱን መተው እንዳለብን አሳየን። ይሄኛው ክፍል ማህበራዊ የሆነው ምናችን ያሳየና ኑሯችንን ስንኖር በሰላም እንደማንኖር የታወቀ ነው። እንጋጫለን፣ አንግባባም። በብዙ መልኩ ባህላችን፣ ማፈጣጠራችን፣ እድገታችን የተለያየ ስለሆነ መጋጨታችን አይቀርም። ግን ቁጣ ኃጢአት የሚሆነው ልንገራችሁ 24 ሰዓት ሲሞላው ብቻ ነው። 24 ሰዓት ካለፈ ኃጢአት ነው የሚሆነው። ምክንያቱም ባልንጀራ ቢበድል ይቅር በለው ካለ በኋላ ጀንበር ሳትጠልቅ ይላል። የ24 ሰዓት እድል አለን። 24 ሰዓት ከዘለለ ግን ኃጢአት ነው የሚሆንብን እና ምን እናድርግ? ቶሎ እንደ ደመና የሚከበልን በዙሪያችን ያለውን በውስጣችን የከበደውን የተያዝንበት ያንን ነገራችንን ሄደንበት ፓስተር የፊታኝ ወይም ደግሞ መጣና ፓስተር ፈትቼሃለሁ ተባብለን ምን እንላለን ማለት ነው። ነፃ ሆነን ወደሚቀጥለው ምዕራፍ እንሄዳለን። ክብር ለጌታ ለኢየሱስ። ሰው ሳምንት ይህንን አየነው። ዛሬ ደግሞ ሲቀጥላሉ ማህበራዊ የሆነው ኑሯችንን በዚህ አይነት መልኩ ካሳየን በኋላ እንደገና ደግሞ ምን አደረገ? እንደገና ደግሞ ጥበቃ እንድናገኝ ደግሞ አሳሰበን። ለምኑ አለ፣ ጸልዩ አለ። ሳንጸልይ ደግሞ ምን እንደሚያስፈልገን እኮ እሱ ያውቃል አይደል? ምን እንደሚያስፈልገን ያውቃል። ግን ከኛ የሚጠበቅብንን አንድ ነገር እንድናደርግ አደረገ። ምን በሉ አለ፣ በቃ ጸልዩ። ምን በሉ ሁሉ ምን በለ አድነን እንጂ ቀጥታ ሀሳብ ስላለ እንጂ ወደ ፈተና አታግባን። አድነን እንጂ ወደ ፈተና አታግባን። ዛሬ አድነን እንጂ የሚለውን እናየዋለን። ጌታ የተመሰገነ ይሁን። ስለዚህ ከክፉ ሁሉ አድነን ብለን ስንጸልይ ምን ማለታችን ነው? ከክፉ ሁሉ አድነን ብለን አያውቅም ወይ? እግዚአብሔር አያውቅም ወይ? እኔንና እናንተ ጥበቃ እንደሚያስፈልገን አያውቅም ወይ? የኔና የእናንተ ጠላቶች በዙሪያችን እንዳሉ አያውቅም ወይ? ለምን ጌታ ኢየሱስ ክርስቶስ ይህንን ጸሎት ጸልዩ ብሎ አስተማረ? አያውቅም ስንል ያውቃል፣ ግን እኛ ፊቱን እንድንፈልግ ይፈልጋል። እግዚአብሔር ሁሌም ልጆቹን በፊቱ ያያቸው ዘንድ ይፈልጋል። ወላጆች ይገባቸዋል። ልጆቻችሁ በፊታቸው ሲቧርቁ ማየት ደስ ይለናል። ተውት አይቧርቁ፣ ተኝተው እንኳን ልጆቻችን ስናያቸው ደስ ይለናል። ልጆቻችን ትምህርት ቤት ሲወጡና ውጭ ሲወጡ ደግሞ ምን ይለናል? ደርሰው እስኪመለሱ ድረስ የሚሰማን ስሜት የራሱ የቻለ ነገር አለ። ሴምቲም እግዚአብሔር ደግሞ ልጆቹ እስከሆኑ ድረስ ፊቱ ላይ ቆመን እንዲያየን ይፈልጋል። አሜን። እስኪ አባቴ በፊቱ ሆንለት ዘንድ እኔ ሲያይ ደስ ይለዋል። አንቺ ሲያይ ደስ ይለዋል። እንዲህ ተሰብስበን በህብረት ቁጭ ብለን ሲያይ ደስ ይለዋል። ልጆቼ ሃሌሉያ። ስለዚህ ምርጫ ቀላል ነገር አይደለም። ምርጫ ብዙ ጊዜ የምንወስድበት ነው። ምርጫ በእንባ ነው። ምርጫ የምንቃትተው፣ ምርጫ እንዲሁ የምንላቀቀው ነገር አይደለም። ከክፉ ሁሉ አድነን እንጂ እናምጣለን የምት ነገር ነው። የምርጫ ህይወት፣ የምርጫ ልምምድ ጠብቀኝ አድነኝ ስንል እንዲሁ በዋዛ እንዲሁ በቀላሉ የምንላቀቀው ነገር አይደለም። አሜን አሜን አሜን። ስለዚህ በቆየን ልክ በቆየን መጠን እግዚአብሔር